ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ አንዳንድ ሰዎች የሉም አሉ። እነሱ ደግሞ ምንድናቸው? ሀብታም ስለሆኑ ብቻ ስነ ምግባር ያላቸው የሚመስላቸው ሰዎች በሀብት ስነ ምግባር የሚመጣ የሚመስላቸው ሰዎች በጣም ይገርሙኛል። ሌሎቹ ደግሞ ስለለበሱ ሁሉንም የሚያውቁ የሚመስላቸው እውቀት በዛ ልክ የሚለኩ ደግሞ ሰዎች አሉ። እነዛም ያስገርሙኛል። እና በጣም የሚገርሙኝ ነገሮች ናቸው። እናንተ ዝቅ ያለ ሁኔታ ውስጥ ስላላችሁ ደግሞ ዝቅ አድርገው የሚያዩዋችሁ የሉም። ደግሞ ዝቅ ያለ ሁኔታ ውስጥ ስላዩዋችሁ ዝቅ አድርገው የሚያዩዋችሁ ነገሩስ ወደው አይደለም። አመለካከታቸው ዝቅ ያለ ስለሆነ ነው። ወይም ደግሞ የነሱ የራሳቸው ኢጎ ስላላቸው አመለካከታቸው ነው። ዝም ስላላችሁ ደግሞ ማታውቁ የሚመስላችሁ ሰዎች አሉ። ዝም ስለምትሉ ማታውቁ የሚመስላቸው። እናም ለነዚህ ሰዎች ምንድነው መልሱ? ሰው እንዳመለካከቱ ይኖራል። ስለዚህ ለነሱ ቦታ አለመስጠት፣ ቦታ መንፈግ የኛ መልሳችን መሆን አለበት ማለት ነው። ምክንያቱም ለዛ እውቅና ስንነሳቸው ነው እኛ ትክክለኛ ወደ ራሳችን ማንነት ወይም ማንነታችን ይዘን መኖር የምንጀምረው። እናም ጠንካራ መሆናችንን ማሳየት፣ ነገሮች ተገለባባጭ መሆናቸውንም ደግሞ እኛ መገንዘብ አለብን ነው የምላችሁ። እስኪ እናንተም እንደዚህ አይነት ሰዎች የሚያጋጥሟችሁ ምን አይነት መልስ ነው የምትመልሱት? በተግባርም በሀሳብም በድርጊትም ሆነ በእያንዳንዱ ህይወታችን ምን አይነት መልስ ትመልሳላችሁ? በኮሜንት በሼር ፎሎ በማድረግ አትርሱ። አመሰግናለሁ።